ጤና ይስጥልኝ። ዛሬ ዶክተር በእርግዝና ወቅት የሚመጣ በስኳር በሽታ እንዴት እናውቃለን ስላለች አንድ ተከታታይ ነው ምነግራችሁ። ስኳር በእርግዝና ወቅት ሊጨምር ይችላል። ከዚህ በፊት ምንም አይነት ምልክት ሳይኖር ስኳር በእርግዝና ላይ ብቻ ተከሰተብሽ ሊባል ይችላል። በተለይ ከ20 ሳምንት በኋላ የሚመጣ የስኳር በሽታ በስኳር ጋር ብቻ የተያያዘ የስኳር አይነት ወይም ደግሞ ጀስቴሽናል ዳያቤቲክ ሜሊተስ እንለዋለን። ይህ ምጣኔው ከ5 እስከ 9% ሊደርስ ይችላል በእርግዝና ወቅት። እንዲሁም ከአጠቃላይ ከእርግዝና አካባቢ በሚከሰተው የስኳር ምጣኔ ማለት ከፕሪጀስቴሽናል ዳያቤቲክ ጋር ስናወዳደር ደግሞ ከ85 እስከ 90% ይህ በስኳር በእርግዝና ብቻ የሚከሰተው አይነት የመሆን እድሉ ከፍተኛ ነው። ምን አይነት ሴቶች እርጉዝ ሆነው ምን አይነት ተጋላጭ ይሆናሉ የሚለውን እንመልከት። ይህ ተጋላጭነት ካላቸው ከ24 ሰዓት እስከ 28 ከ24 ዊክ እስከ 28 ዊክ Nuts provide healthy fats, protein, and minerals that support the baby's brain, heart, and lung development for healthy growth. Nuts provide healthy fats, protein, and minerals that support the baby's brain, heart, and lung development for healthy growth. Nuts provide healthy fats, protein, and minerals that support the baby's brain, heart, and lung development for healthy growth. Nuts provide healthy fats, protein, and minerals that support the baby's brain, heart, and lung development for healthy growth. Nuts provide healthy fats, protein, and minerals that support the baby's brain, heart, and lung development for healthy growth. Nuts provide healthy fats, protein, and minerals that support the baby's brain, heart, and lung development for healthy growth. ከሁለቱ ወይም ከሁለት በላይ የአብኖርማሊቲ ችግር ካለው የስኳር በሽታ በእርግዝና አለ ሊባል ይችላል። ኦራል ግሉኮስ ቴስት ኦጂቲ ቴስት እንለዋለን። ኦራል ግሉኮስ ቶለራንስ ቴስት እንለዋለን። የምርመራ እነዚህ ሰዎች ምን አይነት ሴቶች እርጉዝ ስትሆኚ ምን አይነት ሰዎች ምርመራ ማድረግ አለባቸው የሚለው እንግዲህ እኛ ሀገር ለሁሉም ሴቶች አናደርግም። ስለዚህ ሴሌክቲቭ ስክሪኒንግ ነው የምናደርገው። ምልክት ምንም ስለማይኖረው በእርግዝና ወቅት ላይ Nuts provide healthy fats, protein, and minerals that support the baby's brain, heart, and lung development for healthy growth. Nuts provide healthy fats, protein, and minerals that support the baby's brain, heart, and lung development for healthy growth. ወይም ደግሞ ኦቤስ ኦቨርዌት የሆኑ ሴቶች ካሉ ከዚህ በፊት እርግዝና ተወልዶ በእርግዝና ወቅት ላይ የልጅ መጥፋት ካለ የደም ግፊት ከዚህ በፊት የደም ግፊት ከነበረ ወይ ደግሞ ፕሪተርም ወይም ደግሞ ቶሎ መውለድ ከነበረ የተለያዩ ችግሮች ኮንጀኒታል አኖማሊም ከነበረ ከዚህ በፊት እርግዝና ላይ ምርመራ እንድታደርጊ ይፈቀዳል ከ24 እስከ 28 ዊክ። ሌላው በቤተሰብ ውስጥ ያለ ስኳር ደም ግፊት ካለ በተለይ ስኳር በሽታ ካለ በዚህ እርግዝና ላይ እንድትመረመሪ ይደረጋል። ሌላው ከዚህ በፊት በእርግዝና ወቅት ላይ የስኳር በሽታ አለብሽ ከተባለ አሁንም ምርመራ ማድረግ ሊጠበቅብሽ ይችላል። እነዚህ ምናልባት መካከለኛ ተጋላጭነት ያላቸው እንላቸው እንችላለን። ዋና ተጋላጭ ሆነው ወይ ደግሞ እንደመጡ መጀመሪያ ላይ ምርመራ የምናደርግላቸው አሉ። እነዚህ ከዚህ በፊት ለምሳሌ የስኳር በሽታ ያለበት ሰው መጀመሪያ እርግዝና ወቅት ላይ የመጀመሪያ ትራይሚስተር ላይ ቼክ ማድረግ ሊያስፈልግ ሂሞግሎቢን ኤ1ሲን ወይም ፋስቲንጉም ቼክ ተደርጎ የለም እንኳን ቢባል ከ24 ሳምንት እስከ 28 ሳምንት ድጋሚ የስኳሩን ቼክ መደረግ ይኖርበታል። ከዚህ በፊት በጣም ወፍራም ኦቤስ ሆኖ ሞርቢድ ኦቤስ ማለት እንግዲህ ወፍራም ሆኖ ደም ግፊትም ሌሎች አይነት በሽታ ካለባቸው እነዚህ ሰዎችም ገና የእርግዝና ክትትል ሲያደርጉ የስኳር ምርመራውን ማድረግ ይጠበቅባቸዋል። በቤተሰብ በእናትም በአባትም ስኳር ኖሮ ከፍተኛ የሆነ የቤተሰብ የደም ግፊት የስኳር በሽታ ካለ ስኳሩን ምርመራ ቢያደርጉ ይመከራል። ስለዚህ እነዚህ ምርመራዎች እነዚህ ከፍተኛ ሪስክ ውስጥ ያሉ ሰዎች ያው እንዳልኳችሁ መጀመሪያ ተመርምረው ከዛ በ24 እና ከ28 ዊክ ደግሞ ምርመራ ማድረግ ይጠበቃል። ምን ችግር ይፈጥራል በጽንሱና በእናትየው ላይ የሚለውን በቀጣይነት ገልጽላችኋለሁ። አመሰግናለሁ።